ሰላም ውድ ተመልካቾቻችን፣ ሰሞኑን ባነሳችሁት በእናንተ ጥያቄ መሰረት የኦቭንን ዋጋና ጥራት ምን ይመስላል ባላችሁት መሰረት ዛሬ ልናሳያችሁ መተናል። እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። የዚህን የዩቲዩብ ፔጅ ደግሞ ሰብስክራይብ አድርጋ ይረሳ። ገበያ ላይ ሁለት አይነት ኦቭኖች አሉ። አንደኛው ማኑዋል ኦቭን እና ሁለተኛው ደግሞ አውቶማቲክ ኦቭን ነው። ማኑዋል ኦቭን የምንለው አይነት ቴምፕሬቸር፣ ሰዓቱን እንዲሁም ደግሞ የምንሰራው የፕሮግራም ሴቲንግ ራሳችንን አጀስት አድርገን የምንሞላው ማለት ነው። አውቶማቲክ ኦቭን የምንላቸው ደግሞ የማብሰያ ጊዜንና የማብሰያ ፕሮግራምን በራሱ ጊዜ መቆጣጠር የሚችል የኦቭን አይነት ነው። ይህም ደግሞ ጊዜና ሙቀትን በትክክል ለመቆጣጠር የሚረዳን የኦቭን አይነት ነው ማለት ነው። ኢትዮጵያ ውስጥ ካሉ ኦቭን አይነቶች ውስጥ ሁሉም የተለያየ አይነት የማሞቅ ሂደት ነው ያላቸው። ገበያ ላይ ካሉት ውስጥ ለምሳሌ ያክል ከላይ ብቻ ወይም ቶፕ ሂቲንግ ኤሌመንት ያላቸው አሉ። እነሱ ሙቀት ከላይ ብቻ ነው የሚለቁት። ቦተም ሂቲንግ የሚባሉ ደግሞ አሉ። ሙቀትን ከስር ብቻ በመልቀቅ የሚያሞቁ የኦቭን ታይፖች አሉ። በሶስተኛ ደረጃ ደግሞ ሙቀትን ከላይም ከታችም በማሞቅ የሚሰሩ አሉ። በአራተኛ ደረጃ ደግሞ ሙቀትን ደግሞ በፋን ወይም ኮንቬክሽን ፋን በመጠቀም ሙቀትን ዲስትሪቢዩት እያደረገ እንዲያብስል ታስቦ የሚሰሩ የኦቭን አይነቶች አሉ ማለት ነው። ስለዚህ ኦቭን ስንገዛ በተለይ የተለያየ ፊቸር ስላለው መግዛት በምንፈልግበት ሰዓት ማየት ያለብን ነገሮች አንደኛ የኦቭኑን ካፓሲቲ ነው። የኦቭኑ ካፓሲቲ ማለት ምን ያክል መጠን ያለውን ምግብ ኩክ እናደርጋለን የሚለውን ልናይ ይገባል። አሁን ለምሳሌ ተለቅ ያለ እስከ 6 ኪሎ እስከ 5 ኪሎ እስከ 4 ኪሎ ዳቦ መጋገር ከሆነ ሰፋ ያለ ኦቭን ልንገዛ ያስፈልገናል፣ ወይም የኦቭን ካፓሲቲውን ማወቅ ያስፈልጋል። በሁለተኛ ደረጃ ደግሞ ስትገዙ ማየት ያለባችሁ ምናልባት ኢንኬዝ መብራት የምትቸገሩ ከሆነ መብራት እየጠፋ የሚያስቸግራችሁ ከሆነ በሲሊንደር ሲስተም የሚጠቀሙ የኦቭን ታይፖች አሉ። እነሱንም ቢሆን ቼክ ማድረግ ያስፈልጋል። በሶስተኛ ደረጃ ደግሞ ከበጀታችሁ ጋራ የሚስማማውን መምረጥ ያስፈልጋል ማለት ነው። ስለዚህ ዲቴል እያንዳንዱ ገበያ ላይ ያሉትን እቃዎች በሙሉ አሳያችኋለሁ። እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ገበያ ላይ ካሉት ውስጥ በብራንድ ደረጃ ቤስት ከሚባሉት እንደነ ዴልታ፣ ሎፍራቴሊ የተለያዩ ብራንዶች አሉ። ከነዛም ውስጥ አንደኛው ዴልታ ነው። ይህ ዴልታ ሁለቱ በኤሌክትሪክ የሚሰራ ሲሆን ሁለቱ ደግሞ በሲሊንደር የሚሰራ የኦቭን ታይፕ ነው። ይህ አደጋ እንዳይደርስ ሴንሰርም አክቹዌተርም ተገጥሞለት የመጣ በጣም ምርጥ እቃ ነው። ይህ ኦቭን ልክ እንደምታዩት ኢንኬዝ መብራት በሚጠፋባችሁ ሰዓት በዚህኛው መጠቀም ትችላላችሁ። መብራት ካለ ደግሞ በሁለቱ ስቶቮች መጠቀም ትችላላችሁ። ከስር ላይ ደግሞ ወረድ ብላችሁ ዝቅ ብላችሁ ስታዩ እዚህ ጋር ታይመር ያለው ኦቭን ነው። ይህ ታይመሩ ምንድነው ስራው ካላችሁኝ ኦቭኑ ነው የሚያገለግለን። ኦቭኑን ሰዓት የሚሰጠን ወይም ደግሞ የምናበስልበትን ደቂቃ የምንሞላበት ቦታ እዚህ ጋር ባለው ኖብ ነው ማለት ነው። እዚህ ጋር ካያችሁ ደግሞ የራሱ ፕሮግራም መምረጫ ሴሌክተር ኖብ አለ። ይሄኛው አሁን ለምሳሌ ዳቦ መንጋግር ከሆነ ከላይና ከታች ሙቀት እንዲሰጠን እዚህ ጋር ፕሮግራሙን እንመርጥለታለን ማለት ነው። ስለዚህ የላይኛው ሂተር እና የታችኛው ሂተር ይበራልናል። በዚህ መንገድ ኦቭኑ ይሰራል ማለት ነው። ሲሊንደር በምንጠቀምበት ሰዓት ደግሞ ከሌሎቹ ለየት የሚያደርገው ይሄኛው ምን የተለየ ነገር አላችሁ ካላችሁ አብዛኛዎቹ ገበያ ላይ ያሉት በክብሪት ጭረን ነው የምንጠቀመው። ይሄኛው ግን እዚህ ጋር ኢግናይተር አለው ማለት ነው። ልክ እንደነዚህ እንደየኦቭኑ ዲዛይኑ ይለያያል። ኢግናይተር ኖብ አለው ማለት ነው። ስለዚህ እዚህ ጋር እያበራ ጠቀም እንድንችልበት ታስቦ የተሰራ ምርጥ ኦቭን ነው ማለት ነው። የዚህ ኦቭን ዋጋ አሁን ላይ የሚሸጥበት ዋጋ 48500 ብር ነው። ሌተስት የሆነው ሞዴል ደግሞ 58000 ብር ነው። ልዩነታቸው ምንድነው ካላችሁኝ ከዚህ በፊት የነበረው ኦቭኑ ሙቀት ከላይ ብቻ ነው የሚሰጠን፣ ያ ደግሞ ፒዛ እንዳንሰራ ያደርገናል። ስለዚህ አሁን ገበያ ላይ ያለው ደግሞ ሙቀትን ከላይም ከታችም እንዲሰጥ ስለሚያደርግ ፒዛ፣ ዳቦም የተለያዩ ነገሮችን መስራት እንችላለን። ያ ማለት ፒዛን ከስር ብቻ ሙቀት ስለሚሰጠን ፒዛ እንዲሰራ ታስቦ የተሰራ ምርጥ እቃ ነው ማለት ነው። በመቀጠል ደግሞ የማሳያችሁ ሎፍራቴሊ ኦቭን ስታንድ ነው። ይህ ሎፍራቴሊ ስታንድ ደግሞ ካያችሁት ሆት ፕሌት አለው። ይቺኛዋ ቀይ ዶት ብዙ ጊዜ ፕሪንት የሚደረግባቸው ሙቀታቸው 2000 እና ከዛ በላይ ዋት ሲሆኑ ቀይ ምልክት እንጠቀምበታለን ማለት ነው። ያ ደግሞ ከፍተኛ የሆነ ኃይልን እንደሚሰጠንና ፕሌት ኳሊቲው አሪፍ እንደሆነ ነው የሚያሳየው። እዚህ ጋር ደግሞ ስንመጣ የግላስ የሆነ ሊድ መዝጊያ አለው ማለት ነው። ይህ ብዙ ጊዜ ወጥ ስንሰራ ምናምን የሚረጨውን ነገር የሚንጠባጠብ ወይም ደግሞ በሚፈላበት ሰዓት ወደ ግድግዳው እንዳይደፋ ያደርግልናል። እዛው ላይ ነው ሲፈላ ወደ ላይ ቀጥታ ሄዶ መስታወት ጋር ነው የሚነካው። ያ ደግሞ ጥቅሙ ምንድነው ካላችሁ ግድግዳችን እንዳይበላሽ ያደርጋል ማለት ነው። ከሌላው ለየት የሚያደርገው እዚህ ስር ላይ እንዳየነው የራሱ ስቶር አለው። ሰፋ ያለ ስቶር ነው። ይህ ስቶሩ ጥቅሙ ምንድነው ካላችሁ እቃም ያስቀምጥልናል። ሊጥም ደግሞ ትንሽ የተወሰነ ሪላቲቭሊ ከሌሎቹ አንፃር ሲታይ ሙቀት ስላለው ሊጥም የማኮፈስ አቅም አለው። ስለዚህ
አሪፍ የሆነ ኦቭን ነው። የዚህ እቃ ዋጋ 85,000 ብር የሚሸጠው። በመቀጠል ደግሞ የማሳያችሁ ሙሉ በሙሉ ዲጂታል ሆኖ አራቱም ፕሌታቸው በፕሌት ፋንታ በእነዚህ ኦቭኖች ተሰርቶ የመጣ ከነዚህም ውስጥ አንደኛው በገበያ ላይ ቤስት ከሚባለው ሎፍራቴሊ ነው። ልክ እንደምታዩት በጣም ስሙዝ ነው። ኪችን ካቢኔት ላይ ስናስቀምጠው ከውበት አንጻር በጣም ነው የሚያምረው። ውሃም ቢደፋ ውሃ የማያስገባ ዋተር ፕሩፍ የሆነ ኦቭን ነው። ከዛ በተጨማሪ ደግሞ ፕሌቶቹ እዚህ ጋር የምታያቸው ሙሉ በሙሉ ዲጂታል ናቸው። ያ ማለት ደግሞ ያው ለንጽህና ከዱራቢሊቲ አንጻር ከብዙ ነገር አንጻር ቤስት የሚባል የኦቭን ታይፕ ነው። ይህ ኦቭን የራሱ የሆነ ቴምፕሬቸር ኖብ አለው። ቴምፕሬቸር ኖቡ ምንድነው ጥቅሙ ካላችሁ ምግብ ኩክ በምናደርግበት ሰዓት ቴምፕሬቸር የምንሞላው ይሄንን በመጠቀም ነው ማለት ነው። አሁን ለምሳሌ ዳቦ የምንጋግር ከሆነ 240 ዲግሪ ሴልሲየስ ላይ አድርገን እንጠቀማለን። ሰዓትም ደግሞ እስከ 40 ደቂቃ ልንሞላ እንችላለን። ስለዚህ ሙሉ ኮንትሮል የምናደርገው በእነዚህ አማካኝነት ነው ማለት ነው። ሙቀቱን ደግሞ ያው በዚህ ኖብ አማካኝነት ነው የምንቆጣጠረው ማለት ነው። ከስር ላይ እንዳያችሁት ከሆነ የራሱ የሆኑ ራኮች አሉት። ፓትራዎቹን የምናስቀምጠው ስላይድ የሚያደርግበት ራኮች አሉት። ወጣ ያለ ስለሆነ ሪላቲቭሊ አሪፍ ነው። እዚህ ጋር ፋን አለ። ይህ ፋን ምንድነው ጥቅሙ ካላችሁ ቅድም በቪዲዮ አስቀድሜ እንደነገርኳችሁ ሙቀትን ዲስትሪቢዩት ያደርጋል። ስለዚህ እኩል ሙቀቱ ዲስትሪቢዩት ስለሚያደርግ እኩል ወደ ምንሰራው ምግብ ሰራጫን በሁሉም ቦታ በስሎ እንዲወጣ ያደርግልናል። ስለዚህ ፋን ያላቸው ኦቭኖች በጣም ተመራጭ ናቸው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር እንዳየነው መብራቶች አሉት። አሁን የኛው ካየነው እዚህ ጋር ስዊች አለቻት። ይችኛዋ ስዊች ወይም በልብ ስራዋ ምንድነው? ምግቡን በምንሰራበት ሰዓት ይሄንን ሳንከፍተው ምንከፍተው ከሆነ ሙቀት ስለሚያስወጣ ጋሚ ኤሌክትሪክ ወጪ ሊያስወጣን ስለሚችል ያንን ሳንከፍተው ባለበት ከውጭ ሆነን መብሰል አለ መብሰሉን መብራት ስለሚያበራልን ከውጭ ሆነን ማየት እንድንችል ያደርግልናል ማለት ነው። ተጨማሪ ደግሞ በራቸው እነዚህ ባለ ሁለት በር ስለሆኑ ሙቀት ወደ ውጭ አይወጣም። እጀታውም ደግሞ ቀዝቃዛ ስለሆነ ሃንድል ማድረጊያውም ቀዝቃዛ ስለሆነ እንደፈለግን ማንቀሳቀስ እንችላለን ማለት ነው። ስለዚህ መክፈት መዝጋት እንድንችል ታስቦ የተሰራ እቃ ነው። ሌላ ደግሞ እንዳየነው ግጭት እንዳይፈጠር እዚህ ጋር የምታዩት ጎሚኒ ራበር አለ። ይህ ራበር ደግሞ ሙቀትንም በማፈንና ከዛ በተጨማሪ ደግሞ ከበሩ ጋራ ያለው መስታወት ወይም ቴምፐርድ ግላስ ግጭት እንዳይፈጠር ታስቦ የተሰራ በጣም ምርጥ እቃ ነው ማለት ነው። እስካሁን ስናየው የነበራቸው እነዚህ በሙሉ የቱርክ ብራንድ ኦቭኖች ናቸው። ምናልባት ደግሞ አነስ ያለ ሳይዝ የምትፈልጉ ከሆነ በሚኒ ኦቭን ላይ ያሉትን ወይም ደግሞ አነስ ያለ ሳይዝ ያላቸውን ኦቭኖችን ደግሞ ላሳያችሁ። አነስ ካሉት ውስጥ አንደኛ ይሄኛው ሚዲያ ኦቭን ነው። እንደምታዩት ትንሽዬ ኦልሞስት 9 ኢንች የምታስጋግር ፒዛ መስሪያ ፓትራ አለቻት። ግሪል ማድረጊያ ማለት ለልጆች ቶስት ለማድረግ ከፈለግን እንዲሁም ደግሞ አነስ ያለ ፒዛ ስላይሶችን መስራት እንድትችል ታስባ የተሰራች እቃ ነች። በዋጋ ደረጃ ዝቅተኛ ነች። 13.5 ድረስ ነው የምትሸጠው። አሁን ተዋጋው ደግሞ ቴሌግራም ቻናላችን አምነን ኤሌክትሮኒክስ ብላችሁ ብትገቡ እዛ ላይ የምታገኙት ይሆናል። የራሷ ኮንትሮል ማድረጊያ ፋንክሽን ኖብ ያላትና ታይመርም አንድ ላይ ተገጥሞላት የመጣ ምርጥ እቃ ነች። በሳይዝ ደረጃ አነስ የምትል ነች። ከዛ በመቀጠል ደግሞ ትንሽ ከፍ ይበል ካላችሁኝ በ38 ሊትር እና በ48 ሊትር በሚሚና በዴልታ ብራንድ ኦቭኖች አሉ። እነዚህ ኦቭኖች ስቴንለስ ስቲል ኦቭኖች ናቸው። አሮስቶ መስሪያ አብሮ የመጣለት ኖብ አለው ማለት ነው። ይሄኛው ብረት አሮስቶ የሚሰራ ብረት ነው። ከዛ በተጨማሪ ክብ ፓትራ አለው። ክብ ፓትራው ደግሞ ምንድነው ጥቅሙ ካላችሁ ዳቦ ወይም የተለያዩ ነገሮችን እንድንጋግር ታስቦ የተሰራ ኦቭን ነው። ከዛ በተጨማሪ ደግሞ አራት ማዕዘን ፓትራም አለው። አራት ማዕዘን ፓትራው ደግሞ ምንድነው ስራው ካላችሁ የተለያዩ ጥብሶችን ወይም ደግሞ በአራት ማዕዘን የሚሰሩ የኬኮችን እንድንሰራበት ታስቦ የተሰራ ምርጥ እቃ ነው። ከስር ላይ ደግሞ ግሪል ማድረግ ያለው ይሄ ግሪል ደግሞ ስጋ ዘልዝለን መጥበስ እንድንችል ታስቦ የተሰራ እቃ ነው። ከስር ላይ ደግሞ ዝቅ ብለን ካየናት ፋን አለቻት። ይቺ ፋን ደግሞ ጥቅሟ ምንድነው ካላችሁ ሙቀትን ዲስትሪቢዩት እንዲያደርግ ታስቦ የተሰራ እቃ ነው ማለት ነው። ስለዚህ ይሄ በእቃ ደረጃ በጣም አሪፍ ኳሊቲ ከምንላቸው እቃዎች ውስጥ አንዱ ነው። ከፍ ይበል ካላችሁ ደግሞ እስከ 65 ሊትር ድረስ የተለያየ ዲዛይን የተሰሩ ኦቭኖች አሉ። ሁለት ስቶቭ አላቸው። ኮንትሮል ማድረጊያ ኖባቸውም አንድ ላይ ተሰርቶ የመጣላቸው እቃዎች ናቸው። ዋጋ ደረጃ እነዚህ 28500 ብር ነው የሚሸጡት። ወቅታዊ ዋጋውን ሁልጊዜም ቴሌግራም ቻናላችን ላይ በመግባት ነው የምታገኙት ማለት ነው። ስለዚህ እነዚህን እቃዎችን በምንገዛበት ሰዓት ሁልጊዜም ቢሆን ከሳይዛችን ከበጀታችን እና የሚሰሩበትን ሲስተም ሁልጊዜም ማጥናት ያስፈልጋል። ስለዚህ እስካሁን ስናያቸው የነበሩ ገበያ ላይ ያሉ የኦቭን ታይፖች እነዚህን ይመስላሉ። እነዚህን እቃዎች መግዛት የምትፈልጉ ከሆነ አድራሻችን መገናኛ ስሬም ህንፃ ግራውንድ ላይ ነው የምንገኘው። 0913383878 ደውላችሁ ማዘዝ ትችላላችሁ። በቀጣይ ደግሞ እንድንሰራላችሁ የምትፈልጉት የእቃ አይነት ካለ ኮሜንት መስጫ ሴክሽን ላይ አሳውቁ። ሰብስክራይብ፣ ሼር ማድረግ አይረሳ። እኛ አምነን ኤሌክትሮኒክሶች ነን።